እንግሊዘኛን አቀላጥፋችሁ ማውራት ትፈልጋላችሁ? እንደዛ ከሆነ ይህን ቪዲዮ አታሳልፉት። በዚህ ቪዲዮ ምርጥ የሆኑ 5 ቻናሎችን ይዤላችሁ ቀርቤያለሁ። ያለ ምንም ወጪና ክፍያ እንግሊዘኛ ልትማሩ የምትችሉባቸው ማለት ነው። በተጨማሪም ደግሞ የትኛው ቻናሎች ለጀማሪ ለመካከለኛና ለአድቫንስድ እንደሆኑ ነግራችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ለዚህ ቻናል አዲስ ከሆናችሁ ፍራውል እባላለሁ። በአምስተኛው ደረጃ ስፒክ እንግሊሽ ዊዝ ሚስተር ዱንካን ነው። ሚስተር ዱንካን በጣም ታዋቂ የሆነ የብሪቲሽ እንግሊሽ አስተማሪ ነው። በዚህ ቻናል በተለይ ለጀማሪዎች በጣም ምርጥ ነው። ሰውየው ግልጽ በሆነ እንግሊዘኛ ቀለል አድርጎ በስሎሊ ነው የሚያስተምረውና ጀማሪ የሆናችሁ ይህ ቻናል ላይ ገብታችሁ እዩ። በዚህ ቻናል ውስጥ ብሪቲሽ አክሰንትን መልመድ የምትፈልጉ እንግሊዘኛ ለሚከብዳችሁ በጣም ወሳኝ ቻናሉ። ሰውየው የሚታወቀው ፈን በሆነ መልክ ቀለል ባለ መልኩ ነው የሚያስተምረው። ስለዚህ ገብታችሁ ቼክ አድርጉት። በአራተኛው ስፒክ እንግሊሽ ዊዝ ሉሲ ነው። ሉሲ የእንግሊዘኛ ንግስት ነው የምትባለው። ይሄኛው ደግሞ ፕሮፌሽናል ለሆናችሁ ሰዎች፣ ስራ ዓለም ላይ ያላችሁ ሰዎች፣ ለኢንተርቪው፣ ለከስተመር ሰርቪስ እና ፎርማል እንግሊሽን ማወቅ የምትፈልጉ ሰዎች የእሷን ቻናል ገብታችሁ ቼክ አድርጉ። ብሪቲሽ አክሰንትን ትለምዱባታላችሁ። ሉሲን በማየታችሁ ፕሮናውንሴሽንን ታውቃላችሁ፣ ብዙ ነገርን ታያላችሁ። ሶስተኛው ስፒክ እንግሊሽ ዊዝ ቬኔሳ ነው። ቬኔሳ በጣም ሃምብል የሆነች የአሜሪካን አክሰንት አስተማሪ ናት። እኔ ራሱ ዩኒቨርሲቲ ያለው የእሷን ቻናል ላይ ገብቼ በጣም ብዙ ነገሮችን ለምጃለሁ። ከባሏ ከጓደኞቿ እና ከልጇ ጋር ሆና ዴይሊ የምንጠቀማቸውን እንግሊሾችን ነው የምታስተምረው። ኪችን ላይ ምን አይነት እንግሊዘኛ እንጠቀማለን፣ ለመዝናናት ስንወጣ ምን አይነት እንግሊዘኛ እንጠቀማለን የምንለውን ታስተምራለች እና የአሜሪካን አክሰንት ትለምዳላችሁ። ዴይሊ የምንጠቀማቸውን እንግሊዘኛም ስለምትለምዱ ስፒክ ቬኔሳ ገብታችሁ ቼክ አድርጉ። ሁለተኛው ቢቢሲ ለርኒንግ እንግሊሽ ነው። ቢቢሲ ለርኒንግ እንግሊሽ የሚታወቁት እንግሊዘኛን በማስተማር ነው። በጣም ትልቅ ትምህርት ቤት ነው። ቢቢሲ ለርኒንግ እንግሊሽን በየቀኑ የ3 ደቂቃ ቪዲዮ ፖስት ያደርጋሉ። ቪዲዮ ማይመቻቹ ሰዎች ደግሞ በጽሁፍም ስለሚለቁ ስለ ካልቸር ሊሆን ይችላል፣ ስለ ሪሊጅን፣ ስለ ቴክኖሎጂ ሊሆን ይችላል፣ ኤኒቲንግ ላይ በጽሁፍም ስለሚያቀርቡ አዳዲስ ቮካቡላሪዎችን አዳዲስ አገላለጾችን ስለምትለምዱ ለአንድ ወር እንኳን ብትለማመዱ እንግሊዘኛችሁን ታሻሽላላችሁ። በዛውም እኔንም ታመሰግኑኛላችሁ። አንደኛውና የመጨረሻው እንግሊሽ ዊዝ ሚስተር ስቲቭ ነው። የእንግሊዘኛ ሱስ የሚባለው የእንግሊሽ አዲክት የሚባለው ሚስተር ስቲቭ ነው። ሚስተር ስቲቭ ኢዲየምሶችን፣ ምሳሌያዊ አነጋገሮችን፣ ወጣ ያሉ ፍሬዛል ቨርቦችን ያስተምራል። ሰውየው ፈኒ ነው፣ ድራማቲክ ነው። በጣም ብዙ ተከታዮች አሉት። በጣም ተወዳጅ ነው። ለኢንተርሚዲየት ስፒከሮች በጣም ወሳኝ ነው። ዛሬ ይዤ የቀረብኩት ይህን ይመስላል። እስከ መጨረሻ ስላያችሁኝ አመሰግናለሁ። የትኛው ቻናል እንደተመቻችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አመሰግናለሁ።